የሰርጉ ቀንም ደረሰ። የአከራዩ ልጅ ሙሽራውን ይዞ ወደ ሕንጻው መጣ። በደስታና በኩራት እየተመራ በሩ ላይ ሲደርሱ ይህ ለሰርጋችን ተብሎ የተዘጋጀ ቤት ነው፣ ዲዛይኑና አዲሳቱ በከፍተኛ ደረጃ በእኔ የተከናወነ ነው እያለ ሰርገኞቹን ለማስደመም ሞከረ። ሙሽራው በሩን በኃይል ሲከፍተው ሁሉም ደነገጡ። የቅንጦት መኖሪያ ቤት ይሆናል ተብሎ ሁሉም ሊያዩት የናፈቁት ቤት ምንም የሌለው ባዶና ወናፍ ሆኖ ሙሉ በሙሉ ተላልጦ ወዳላለቀ ሕንጻነት ተቀይሮ አገኙት። ሙሽራውን በንዴት የሰርግ ቤቴን ያፈረሰው ማን ነው እያለ ጮኸ። በዚያው ቅጽበት የግንባታ ሰራተኞች የቤት ዕቃዎችን ተሸክመው ወጡ። ሙሽራው አንዱን ሰራተኛ ይዞ ማን ነው ይህንን ቤት እንዲያፈርስ ያዘዘው በማለት ጠየቀው። ሰራተኛውም እየሰራን ያለነው በደንበኛችን ትዕዛዝ መሰረት ነው ሲል መለሰ። ውሉን እያሳየም ስራቸው ሙሉ በሙሉ ህጋዊ መሆኑን ገለጸ። ሙሽራው የሰርግ ቤቴን ለማፍረስ የደፈረውን ሰው ማየት ፈልጋለሁ፣ ደንበኛችሁም በፍጥነት ጥሩት አላቸው። ልክ በዚያን ጊዜ ተከራዩ ወደ ውስጥ ገባ። ሙሽራው በንዴት ቤቱን በህገወጥ መንገድ አፍርሰሃል በማለት ከሰሰው። ተከራዩም በዚህ ቤት ውስጥ ያለው ነገር ሁሉ በእኔ የተገዛና የተገጠመ ነው፣ ታዲያ የራሴን ንብረት መነቃቀል ችግሩ ምንድነው ሲል መለሰ። ሙሽራዋ በንዴት ሙሽራውን ምንድነው እየሆነ ያለው ስትል ጠየቀችው። ሙሽራው ግን ተከራዩ የዋሸ እንደሆነ አጥብቆ ተከራከረ። በዚህ መሃል አንድ ጎረቤት ወደፊት መጣ። ቤተሰቡ ቤቱን አከራይተውት እንደነበር ተከራዩ ቤቱን ወደ ቅንጦት ቤትነት ሲቀይረው ሲያዩ ግን ለልጃቸው ሰርግ ቤት እንዲሆን አስገድደው እንዳስወጡት እውነቱን ተናገረች። ሴቲቱም ይሄ የሰርግ ቤታችን አይደለም እንዴ? ለምን ተከራየ? አሁን ነው ሁሉም ነገር ውሸት መሆኑ ይገባኝ አለች። የአከራዩ አባት ተከራዩ ሁሉንም ነገር ወደ ነበረበት እንዲመልስ ቢጠይቅም ተከራዩ ግን እኔ ያነሳሁት በግሌ ገዝቼ የገጠምኩትን ብቻ ነው፣ ይህም ምክንያታዊ ህጋዊና የተፈቀደ ነው አላቸው። ሙሽራው በእኔ ቤት ውስጥ የተገጠመ ማንኛውም ነገር የኔ ነው በማለት ተከራዩን ሆን ብሎ ንብረት በማጥፋት ወንጀል እንደሚከሰው ለህግ አስከባሪዎችም እንደሚደውል አስጠነቀቀ። ብዙም ሳይቆይ የህግ አካላት በቦታው ደረሱ። አባትየውም ቤቱን በደግነት አከራይቸው ነበር፣ እርሱ ግን እንዲያፈራረሰው በማለት ከሰሰው። ተከራዩም ውሉን አቀረበ። ውሉ ላይ በተከራዩ የተገጠሙ ማንኛቸውም ቋሚ ዕቃዎች የኪራይ ውሉ ሲያበቃ ሊነቀሉና ሊወሰዱ ይችላሉ የሚል በግልጽ የተቀመጠ ነጥብ ነበረው። ውሉ የአከራዩን ፊርማም ይዟል። ፖሊሶቹ ውሉን ከመረመሩ በኋላ የተከራዩ ድርጊት ሙሉ በሙሉ በህግ ማዕቀፍ ውስጥ ያለ ነው፣ የገዛ ንብረቱን ነው ያነሳው አሉ። ተከራዩም እኔ የገዛሁት ዕቃ እንዴት በድንገት ያንተ ሊሆን ይችላል ሲል ጠየቀ። በአካባቢው የነበሩ ሰዎች አባትና ልጁን ይተቹ ጀመር። ሙሽራዋን በንዴት ሙሽራውን በጥፊ መታችው። ባሌ ሀብታም ይሁን አይሁን እኔ ግድ የለኝም፣ ነገር ግን እንዲህ ያለ አሳፋሪና ጨቋኝ ከሆነ ሰው ጋር በፍጹም አልጋባም አለች። ማብራሪያ እንዲሰጣትም ጠየቀችው። ካልሆነ ግን ሰርጉ እንደሚሰረዝ አስጠነቀቀች። በዚያው ቅጽበት በቤት ውስጥ የቀረውን የመጨረሻውን ሂቲንግ ሲስተም ለመንቀል የሥራ ተቋራጮች መጡ። የሙሽራው አባት በዝግታ ላይ ያስቆማቸው ሞከረ። ተከራዩንም እንዳይነቅለውና ሁሉንም ነገር እንደነበረ እንዲመልስ ለመኑት። የሙሽራይቱ አባት ግን ማን ትክክል እንደሆነና ማን ስህተት እንደሆነ እዚህ ያለ ሰው ሁሉ በግልጽ አይቶታል አለ። አክሎም ልጄ ከዚህ ሰው ጋር ታጭታለች፣ ዘመድ አዝማድና ጓደኛም ተሰብስቧል። ይሄ ሁሉ ምስቅልቅል የመጣው ግን በዚህ ቤት የተነሳ ነው። መጋባት ከፈለጉ ትክክለኛ ቤት መግዛት አለባቸው፣ ወይም ይህንን ቤት በአንድ ወር ውስጥ ወደ ነበረበት የቅንጦት ደረጃ መመለስ አለባቸው። የዛሬው ሰርግ ተሰርዟል። ስለ ጋብቻ የምናወራው የቤት ጉዳይ ሲፈታ ብቻ ነው ካለ በኋላ ልጁን ይዞ ወጣ። ዘመድ አዝማድና ጓደኞቹም ሁሉ ጥለው ወጡ። ሙሽራው በንዴት ተከራዩን ለመምታት እጁን አነሳ። ነገር ግን ፖሊሶች አስቆሙት። አባቱን በፍጥነት ወደ ኋላ ሳበው። አባትየው ልጁን ወደ ጎን ወስዶ እንዲረጋጋ ነገረው። ተከራዩ ዛሬ አዋርዶናል፣ ነገር ግን እሱን የምንበቀልበት መንገድ ነው ያለኝ አለው። ፖሊሶቹም ድጋሚ ግጭት ለመፍጠር ከሞከሩ በቁጥጥር ስር እንደሚውሉ አስጠነቀቋቸው። አባትየውም ነገሩን በሰላም እንደሚይዘው ቃል ገባ። ብዙም ሳይቆይ ፖሊሶቹ ሄዱ። ተከራዩ ሊወጣ ሲል ግን አከራዩ ቤቱን መፈተሽ እንዳለበት በመግለጽ አስቆመው። አባትና ልጅ ተከራዩ አድርሶት ሊሆን የሚችለውን ማንኛውንም ጉዳት በመፈለግ ቤቱን በፍጥነት መመርመር ጀመሩ። ትናንሽ ጉድለቶችን እንኳን በማጋነን ረጅም የጉዳት ዝርዝር አወጡ። አከራዩም ይሄ ሁሉ ጥፋት በአንተ የመጣ ነው በማለት ብሩን ቆልሎ $20,000 ካሳ ጠየቀ። ካልከፈለ ግን እንደማይወጣ ነገሩት። ተከራዩ ሊዘርፉት እየሞከሩ እንደሆነ ተረዳ። አከራዩም ካሳውን እንዳትከፍል የምንተውልህ የቀደመውን እድሳት ወደ ነበረበት የምትመልሰው ከሆነ ብቻ ነው አለው። በዚህ መሃል አንድ ጎረቤት ለተከራዩ ምክንያታዊ ካልሆኑ ሰዎች ጋር መከራከር ምንም ዋጋ የለውም፣ የጠየቁን ካሳ ከፍለ ብትገላገል ይሻላል ሲል መከረው። ተከራዩም አማራጭ በማጣቱ $20,000 በባንክ አስተላለፈላቸው። አባትና ልጅ በቀላሉ ገንዘቡን በማግኘታቸው ተደሰቱ። ተከራዩ ግን በልቡ እንዲህ አለ፣ እጃችሁ ባለው ገንዘብ ለጊዜው ተደሰቱ፣ ይሄ ገንዘብ በቀላሉ እንደማይመጣ በቅርቡ ትረዱታላችሁ ሲል ዛተ። በቀጣይ ምንም ይፈጠር ይመስላችኋል? ሁሌም ምርጥ ምርጡን ለእናንተ ቤስት ሙቪስ ሪካፕ። ይመቻችሁ።